ትላንት በኢትዮጵያ ምድር መንገድ ማለት ናፍቆት ነበር። ወንዝ ሞልቶ ቤተሰብ የሚለያይበት፣ ከተራራው ወዲህ ማዶና ወዲያ ማዶ ሆኖ ወዳጅ የሚነፋፈቅበት፣ በበቅሎና በእግር ብቻ ድንበር ማቋረጥ ግድ የነበረበት ዘመን ነበር። በ1943 ዓ.ም ግን ያ የናፍቆት ድንበር ይፈርስ ዘንድ የመጀመሪያው የታሪክ ምዕራፍ ተጻፈ። የአውራ ጎዳና ባለስልጣን ተመሰረተ። ኢትዮጵያም ራሷን ከራሷ ጋር ለማስተሳሰር ወገቧን ታጥቃ ተነሳች። የሺህ ማይል ጉዞ በአንድ እርምጃ ይጀምራል እንደሚሉ የመጀመሪያዋ አንዲት እርምጃ ነገን የምትቀይር ታላቅ ጅማሬ ሆነች። እንዲህ ነው ሙሉ ኢትዮጵያን ለማስተሳሰር የመጀመሪያው የመሰረት ድንጋይ የተጣለው። የኢትዮጵያ መንገዶች አስተዳደር በ75 ዓመታት ጉዟችን ተፈጥሮን ለሰው ልጅ ምቹ እናደርጋለን ብለን ስንነሳ ብዙ ምቹ ያሉን ሁኔታዎችን አልፈን ጢሻውን ሰንጥቀን ዳገቱን ገምሰን ከሰሜን ተራሮች እስከ አዋሽ ሸለቆ ከምዕራብ ለምለም መሬቶች እስከ ምስራቅ በር ዘለቅን። ክብራችንን ከፍ አድርገናል። ክንዳችንን አበርትተን የገበሬውን ምርት ወደ ከተማ፣ የከተሜውን ናፍቆት ወደ ገጠር አሸጋግረናል። ከወደብ ወደ ከተማ፣ ከፋብሪካ ወደ ገበያ የሚፈሰው የንግድ ልውውጥ መሰረቱም እኛ ነን። መንገድ ርቀትን ከማሳጠሩ ባለፈ ቅርበትን መፍጠሩ ነው ቁም ነገሩ። አንድን ሕዝብ ለማዘመን መጀመሪያ መንገዱ ሊዘመን ይገባል። በዘመነው መንገድም እድገት፣ ብልጽግናና ተጠቃሚነት ወደ እያንዳንዱ መንደር ይደርሳል። የተሟላ መሰረተ ልማት ባለው መንገድ ዝቅተኛ የትራንስፖርት ወጪና ፈጣን የንግድ ዝውውር ያረጋግጣል። የኢትዮጵያ መንገዶች አስተዳደር ላለፉት 75 ዓመታት የሰራቸው የሜጋ ፕሮጀክቶች መንገዶች የሀገሪቱን ጠቅላላ የሀገር ውስጥ ምርት ማለትም ጂዲፒ በማሳደግ ረገድ የማይተካ ሚና ተጫውተዋል። ሀገራችን የጥቁር ሕዝቦች የነጻነት ድልድይ ሆና እንደቆመችው በአባቶቻችን የጸና ታሪክ ውስጥ ድልድይ የመሻገር ምልክት ነው። ተራራ ሰንጥቀን ወንዝን ተሻግረን እዚህ ስንደርስ ድልድይ መስራት ማለት እንቅፋትን ወደ ዕድል መቀየር እንደሆነ አምነን ነው። በ75 ዓመታት ውስጥ ከቀላል ድልድዮች እስከ ረቂቁ ኤክስትራዶዝድ እና ኬብል ስቴይድ ድልድዮች ድረስ በመገንባት የአገሪቱን ገጽታ ቀይረናል። ድልድዮቻችን ርቀትን አሳጥረው ክልሎችን በባህልና በንግድ አስተሳስረዋል። እኛ መንገድ ቀያሽ ብቻ አይደለንም። እኛ የሀገር የደም ስር ነን። በሰዓታት ውስጥ ሀገርን ከሀገር፣ ክልልን ከክልል እናገናኛለን። በፈጣን መንገዶች ርቀትን ገድበናል። በግዙፍ ድልድዮች ተራራን ገፍተን መራራቅን በመቀራረብ ተክተናል። ትላንት በጠጠር መንገድ በጀመርነው ጉዞ ዛሬ ግዙፍ የጭነት መኪናዎች የኢኮኖሚ ትርታ ተሸክመው በሰዓታት ውስጥ ሀገር ያቋርጣሉ። ከአዲስ አበባ አድማስ እስከ ጅቡቲ በሮች፣ ከሞጆ እስከ ሐዋሳ የፈጣን መንገዶች ሰዎች ካሰቡበት በፍጥነት ደርሰዋል። አሁን ትስስራችን ከቤተሰብ አልፎ ወደ ዓለም አቀፍ ግንኙነት ተሸጋግሯል። እጅግ ዘመናዊ በሆነው የስማርት ሲቲ ስማርት መንገዶች አሁን ዝም ብሎ መንገድ የለንም፣ መንገድ ብሎ ዝም እንጂ። አሁን መንገድ ለመኪና ብቻ መሆኑ ቀርቶ ለሰው ልጅ ምቾት የተፈጠረ የጥበብ ውጤት ሆኗል። በቴክኖሎጂ የታገዙ የትራፊክ መቆጣጠሪያዎች፣ አረንጓዴ የለበሱ የኮሪደር ልማቶችና ለሁሉም ዜጋ ምቹ የሆኑ የእግረኛ መንገዶች አንድም ለጤንነት ስንቅ የሚያቀብሉ ሌላም ለዓይን መስህብ ወደሆኑ መዝናኛ ቦታነት ተቀይረው ኢትዮጵያ ዛሬ የነገውን ብርሃን በመንገዶቿ ላይ እያበራች ለመሆኗ ሕያው ምስክር ሆነዋል። የኢትዮጵያ መንገዶች አስተዳደር ትውልድን የሚያገናኝ፣ ሀገርን የሚያስተሳስር፣ በ75 ዓመታት ሺዎችን ያስተማረ፣ ሚሊዮኖችን ያገናኘ፣ ሀገርን የቀየረ ጉዞ። እኛ በትላንትናው ጽናት ዛሬን ገንብተናል። በዛሬው ጥረት ደግሞ የነገዋን ብሩህ ኢትዮጵያን እናለማለን። የኢትዮጵያ መንገዶች አስተዳደር ትውልድን የሚያገናኝ፣ ሀገርን የሚያስተሳስር